ሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የፋጢማ ቡታጅራ ቲዩብ ተከታታዮች እንዴት አላችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንድ ጓደኛዬ አብረን የምንሰራ እሷም የማዳሜ እህት ቤት ነው የምትሰራው፣ እኔም እሷ የእሷን ማዳም እህት ቤት ያኔ የሁለት የእህትማማቾች ቤት ነው የምንሰራው። ግን በብዛት የምንገናኘው የሴትዮ የማዳሞቻችን እናት ቤት ብዙ ጊዜ እናሳልፋለን ማለት ነው። በዚህ መሀል ምን ተፈጠረ አሁን ማለት ነው። ዛሬ ሴትዮዋ የማዳሜ እህቷ አንድ የሁለት አመት ከምናምን ህጻን ልጅ አለችው፣ ወንድ ልጅ ማለት ነው። እና ያን ልጅ የምታሳድግ ደግሞ የአበሻዋ የኔ ጓደኛ ናት። እና እያጫወተችው እሱም እየሳማት፣ መሳም ማለት ከንፈሩን ሳይሆን ጉንጩን እና የግንባሩ አካባቢ እየሳመችው እያጫወተችው ትደርስና ማለት ነው ልጄን ከንፈሩን ስመሻልና በፖሊስ እጠራለሁ፣ አሲዝሻለሁ። እዚያ የሳውዲ ህግ ከንፈር የልጅ ከንፈርም ሆነ በማንኛውም ነገር ማድረግ ይሄ ህገ ወጥ ነውና በሾርጣ አሲዝሻለሁ ብላ በሾርጣ አሲዝሻለሁ ብላ እያስፈራራቻት ነውና እና የሳውዲ ህግ ምን ይላል? ህጻናትን እያተጫወተ በስተትም ሆነ ስተት ሳይሆን በቁም ነገር እያጫወተች ከንፈር ቢሳም የማዳም ልጅ ከንፈር ከመውደድ የተነሳ ህጻናቶች ከንፈራቸውን በአጋጣሚ ቢሳም የህጉ የሀገሪቷ ህግ ምን ይላል? በዚህ አይነት መረጃ ምንም አይነት እኔ እስከዛሬ ገጥሞኝ ስለማላቅ ዛሬ ዱብዳ ነው የሆነብኝ ማለት ነው። በዚህም አመካኝታ ሴትዮዋ ከማሳስርሽ ከምትሄጂ ብላ አስፈራርታ ደሞዟንም ቀምታ ልጅቷን ጓደኛዬን አባረረቻት ማለት ነው። እና ከንፈር የልጅን ከንፈር ስመሻል ደርሼብሻለሁ አለቻት። ግን ከጎኗ ደግሞ ሌላ የኬንያ ሰራተኛ ማብራው እያጫወተች ነበረች አብራት ከሷ ጋር፣ እሷም ልጅ ይዛ ማለት ነው። ስጠይቃት አልሳመችም፣ የሳመችው ጉንጩን ነው እንጂ ከንፈሩን አልሳመችም፣ ማዳም ዋሽታለች አለች። ከዛ ሁለቱን አምጥቼ አጋጠምኳቸው፣ ማዳምና የኬንያዋ ሰራተኛ። ይኸው እሷ ነበረች ልጅሽን ስታጫወት ጓደኛዬ ከንፈሩን አልሳመችም፣ የሳመችው ጉንጩና ግንባሩን ነው ስላት፣ በጭራሽ እኔ ባይኔ በብረቱ አይቻለሁ፣ ልጄን ከንፈር ስማለች፣ በሾርጣ አስይዛታለሁ ብላ ያዙኝ ልቀቁኝ እያለች ነበረ። ይሄ ነገር አሁን እኔ ለሌላውም ትምህርት ይሆናል በሚል ነው። ሌላ ማስተያየት የሚሰጠኝ ሰው ካለ በኮመንት ላይ ያሳውቀኝ ይችላል። ምክንያቱም የምናውቀው ነገር የለም። እኛ ስናጫውት ልጁም ደስ ብሎን ልንስመው እንችላለን እና የዚህን አይነት ስህተቶች ዳግመኛ እንዳይከሰቱ ለሌሎችም ትምህርት እንዲሆን ሼር እንድታረጉላቸው በሚል ነው ቪዲዮ እየሰራሁት ማለት ነው። ህጉስ ምን ይላል? ህጻናትን እያጫወቱ ከንፈር ቢሳም ምን አይነት ህግ አለው? ለዚህ ሌላ ነገር ያስባል ወይ? ሌላ ነገርስ እንዲህ ልታስብ ቻለች ማዳም? ወይስ አስፈራርታ ብሯን ልትቀማ ፈልጋ ነው እንደዛ ያደረገችው? እስቲ ሀሳብ አስተያየት በኮመንት አስቀምጡልኝ። የምር ለብዙ ሰው ሼር ማለት እንዲዳረስ አድርጉልኝ ማለት ነው ይሄ ቪዲዮ ማለት ነው። ምክንያቱም ማንም የሚያውቀው ሰው የለም። የህፃን ልጅ ከንፈር ቢሳም ችግር አለው ወይ በሚለው ላይ ሼር አድርጉና ይኸው ማዳሜ እዚህ ሀገር ያሳስራል፣ ያስቀጣል፣ ከማሳስርሽ ብላ አስፈራርታ ብሯን ደሞዟን ቀምታ አባረረቻት ማለት ነው። ሌሎቹም ላይ ይህን አይነት ነገር እንዳይከሰት በስህተትም ሆነ አውቃችሁም ሆነ ሳታውቁ የልጆቻቸው ከንፈር እንዳትስሙ። እንኳን ከንፈር ጉንጫቸው፣ እንኳን ጉንጫቸው እጃቸውንም እንዳስሙ። የታባታቸው ወደዛ ይሄዱ። ምክንያቱም እኛ ለስራ ነው የመጣ ነው። የነሱ ልጅ ወደድን አልወደድን አይመለከትንም። ግን አብረሽ ስታሳድጊ የሆነ ውስጥ ሰፍ ይላል፣ ልትስሚው ትችያለሽ። እና እንደዛ እንዳታረጉ አዲስ ለመጡት ልጆችም ሼር አድርጉላቸው። ከጠለብ የመጡ ልጆች ምንም የማያውቁት ኢንፎርሜሽን የለም። ህጻናቶችም ስለሆኑ የልጅ ፍቅር ሊኖርባቸውም ይችላል፣ ሊስሙ ይችላሉና ሼር አድርጉና አድርሱላቸው። ዛሬ አሳስረሻለሁ ብላ ከምታሳስረኝ ብላ ወላሂ ነው ምላችሁ እግሬ አውጭኝ ብላ ደሞዟንም ሳሰጣት እሷም ከቤት ወልቅ ብላ ሰዋኳን ጠልባ ሄደች እላቸዋለሁ። እና የልጅ ከንፈር ቢሳም ምንድነው ችግሩ በሚለው ነው። ለሌሎች ሼር አድርጉና አድርሱልኝ። አመሰግናለሁ። ይጠቅማችኋል ብዬ ነው ቪዲዮውን የሰራሁት ማለት ነው። ሼር አድርጉላቸው ለሌሎች ማለት ነው። አመሰግናለሁ። ቻው